ብሩክ ትባረክ እግዚአብሔር አምላክ እስራኤል አምላክ ለኩሉ መንፈስ ይወለ ኩሉ ዘሥጋ ለሥጋ ለባሽ ሁሉ አምላክ የተመሰገነ የተባረከ ይሁን እያልኩኝ የሳምንቱን የኦሪት ክፍል ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 እንዲህ ስል እጀምራለሁ። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ። እግዚአብሔርም መንፈስ በውሃ ላይ ሰፎ ነበረ። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማ ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። እግዚአብሔርም በውኆች መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይከፈል አለ። እግዚአብሔርም ጠፈርን አደረገ፣ ከጠፈር በታችና ከጠፈር በላይ ያለውንም ውኆች አየ። እንዲህም ሆነ። እግዚአብሔርም ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። እግዚአብሔርም ከሰማይ በታች ያለውን ውሃ በአንድ ስፍራ ይሰብሰብ፣ ብሱም ይገለጥ አለ። እንዲህም ሆነ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውሃ መከማቻም ባህር ብሎ ባህር አለው። እግዚአብሔርም ያ መልካም እንደሆነ አየ። መልካም እንደሆነ አየ። እግዚአብሔርም ምድር ዘርን የምትሰጥ ሳርንና ቡቃያን በምድርም ላይ እንደ ወገኑ ዘሩ ያለበትን ፍሬን የሚያፈራ ዛፍ ታብቅል አለ። እንዲህም ሆነ። ምድር ዘርን የሚሰጥ ሳርንና ቡቃያን እንደ ወገኑ ዘሩ ያለበትን ፍሬን የሚያፈራ ዛፍን እንደ ወገኑ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሦስተኛ ቀን። እግዚአብሔርም አለ፣ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይኑሩ፣ ለምልክቶች፣ ለዘመኖች፣ ለዕለታት፣ ለዓመታት ሁሉ በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናትን ይሁኑ። እንዲሁም ሆነ። እግዚአብሔርም ሁለት ታላላቅ ብርሃናትን አደረገ። ትልቁ ብርሃን በቀን እንዲያሰለጥን፣ ትንሹም ብርሃን በሌሊት እንዲሰለጥን ከዋክብትንም ደግሞ አደረገ። እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው፣ በቀንም በሌሊትም እንዲያሰለጥኑ፣ ብርሃንና ጨለማን እንዲለዩ። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ አራተኛ ቀን። እግዚአብሔርም አለ፣ ውሃ ሕያዋን ነፍስ ያላቸውን ተንቀሳቃሾችን ታስገኝ፣ ወፎችም ከምድር በላይ በሰማይ ጠፈር በታች ይብረሩ። እግዚአብሔርም ታላላቅ አንበሬዎችን ውሃይቱ እንደ ወገኑ አስገኘቻቸው። ተንቀሳቃሾችም ሕያዋን ፍጥረትን ሁሉ እንደ ወገኑ የሚበሩትንም ወፎች ሁሉ ፈጠረ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙ፣ የባሕሩንም ውሃ ሙሉአት፣
ወፎችም በምድር ላይ ይብዙ። ማታም ሆነ ጠዋትም ሆነ አምስተኛ ቀን። እግዚአብሔርም አለ፣ ምድር ሕያዋን ፍጥረትን እንደ ወገኑ እንስሳትንና ተንቀሳቃሾችን የምድርንም አራዊት እንደ ወገኑ ታውጣ። እንዲህም ሆነ። እግዚአብሔርም የምድርን አራዊት እንደ ወገኑ አደረገ፣ እንስሳውንም እንደ ወገኑ፣ የመሬት ተንቀሳቃሾችን እንደ ወገኑ አደረገ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባሕርንም ዓሣዎችና የሰማይንም ወፎች እንስሳዎችንና በምድር ሁሉ ምድርንም ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዙአትም፣ የባሕርንም ዓሣዎች የሰማይንም ወፎች በምድር ላይ የሚንቀሳቀሰውን ሁሉ ግዙአቸው። እግዚአብሔርም አለ፣ እነሆ መብል ይሆኗችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለበትን ሐመልማል ሁሉ የዛፉንም ፍሬ የሚያፈራውን ዘር ያለበትን ዛፍ ሁሉ ሰጠኋችሁ። ለምድርም አራዊት ሁሉ ለሰማይም ወፎች ሁሉ ሕያው ነፍስ ላላቸው ለምድር ተንቀሳቃሾች ሁሉ የሚበቅለው ሐመልማል ሁሉ መብል ይሆኗችሁ። እንዲሁም ሆነ። እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ ስድስተኛ ቀንልና ቀጣዩን ደግሞ በሚመጣው ክፍል ይቀጥላል።